ናታሊ ትባላለች። ብቻዋን ቤት ተከራይታ ነው የምትኖረው። እናም የቤት ኪራይ መክፈል ስለከበዳት ቤት ኪራይ ተጋርቷት አብሯት የሚኖር ደባል ሰው እንደምትፈልግ ማስታወቂያ ታወጣለች። ማስታወቂያውንም ያየች አንድ ኤሚ የምትባል ሴት ወደ አፓርትመንቷ በመግባት የሚከራይ ቤት እንዳለ ትጠይቃታለች። ናታሊም የሚከራይ ቤት እንዳለና ሙሉ ቀን ቤቱን ለመከራየት የማይመጥን ሰዎች ሲመላለሱ እንደነበር በመንገር አንቺ የምፈልገው አይነት ሰው ነሽ በማለት በደስታ ትቀበላታለች። ከዛም ናታሊ የያዘችውን የጉቺ ቦርሳ ብራንድ በማየት የቤት ኪራይ የመክፈል አቅም እንደሚኖራት እርግጠኛ ትሆናለች። በመቀጠልም መሰረታዊ አገልግሎቶችን ጨምሮ የቤት ኪራይ $1800 እንደሆነ ትነግራትና ቤቱን ላስጎብኝሽ ብላት ሊሄዱ ሲሉ አንዲት ካይራ የምትባል ተከራይ ትመጣና የሚከራይ ቤት መኖሩን እንደሰማችና መከራየት እንደምትፈልግ ትነግራታለች። ናታሊም የካይራን አለባበስ በማየት ብቻ ደሃ ስለመሰለቻት በመንግስት ድጋፍ ለሚኖር ሰው ቤቱን እንደማታከራይና የቤት ኪራይ ወደ $2000 እንደሚጠጋ ትነግራታለች። ካይራም በትህትና የመንግስት ተረጂ እንዳልሆነችና የኪራዩ ዋጋ አሪፍ እንደሆነ በመንገር ቤት ለማግኘት በጣም ስለተቸገረች ቤቱንም መከራየት ስለምትፈልግ ካልተከራየ እንድታስጎበኛት ትጠይቃታለች። ናታሊም እሺ ግን ምንም ነገር ካልሰረቅሽ ነው የማሳይሽ በማለት ሳታውቃት ጸያፍ ንግግር ትናገራታለች። በመቀጠል ናታሊ ለሁለቱም ተከራዮች ቤቱን ታሳያቸዋለች። ኤሚም ቤቱን እንደወደደችው ትነግራትና እንዴት ነው ማመልከት የሚቻለው ብላ ትጠይቃታለች። ናታሊም የማመልከቻ ፎርሙን ታመጣና ትሰጣታለች። ከዛም የምትሞላቸው መረጃ ለፎርማሊቲ እንደሆነና ቼክ እንደማታደርገው ትነግራታለች። ካይራም በተመሳሳይ ፎርሙን መሙላት እንደምትፈልግ ስትጠይቃት ናታሊ እዚህ ለመኖር አቅም አለሽ ወይ ስራስ አለሽ ወይ በማለት ንቀት በተሞላበት ሁኔታ ጠይቃታለች። ካይራም የራሷን ስራ እንደምትሰራ ትነግራታለች። ናታሊ ግን ስራ አጥ ነው የምትመስዩ በማለት ፎርሙን ሰጥሻለሁ፣ ነገር ግን የምትሞዩን እያንዳንዱን መረጃና የኋላ ታሪክሽን በደንብ አጠናለሁ በማለት ፎርሙን ጥላላት ትሄዳለች። ኤሚ ፎርሙን ሞልታ ጨርሳ ለናታሊ ትሰጣታለች። ናታሊም ፎርሙን በማየት የገቢን ምንጭና የኋላ ታሪኳ አሪፍ እንደሆነ በመንገር እሷ የምትፈልጋት አይነት ሰው እንደሆነች ትነግራታለች። ናታሊ ንግግሯን ቀጠለች። ቤቱን ከማከራየቴ በፊት የገቢ ምንጭ ማረጋገጫ ወረቀት መቀበል ይኖርብኛል፣ ነገር ግን አንቺን በአለባበስሽና የያሽውን ውድ ጉቺ ቦርሳ በማየት ቤቱን ለመከራየት ከበቂ በላይ ብቁ ነሽ ትላታለች። በመቀጠል ካይራ በተመሳሳይ ፎርሙን ሞልታ ትሰጣታለች። ካይራ በአመት እስከ $1 ሚሊዮን ገቢ እንደምታገኝና የቤት ኪራይ በጊዜ እንደምትከፍል ፎርሙ ላይ የሞላች ቢሆንም ናታሊ ግን ይህንን እንደማታምንና ማረጋገጫ ሰነድ እንደሚያስፈልጋት ትነግራታለች። ካይራም ችግር የለውም በማለት የምትፈልገውን ሰነድ እንደምታመጣላት በመናገር ለጊዜው ቦታው እንዳይያዝባት ቀብድ ለመክፈል ቼክ በምታወጣበት ጊዜ ናታሊ ካንቺ ቼክ አልቀበልም፣ ምናልባት ይህ የባንክ አካውንት ብር ላይኖረው ይችላል ትላታለች። ካይራም አካውንቱ ብዙ ብር እንዳለውና አሁኑኑ ማረጋገጥ እንደምትችል በመንገር ይሄ ቤት እንዲያመልጣት እንደማትፈልግ ጭምር ትነግራታለች። አካውንቱን ማረጋገጥ አስፈላጊ እንዳልሆነና ቤቱንም ለኤሚ እንዳከራየቻት ቀብዱንም ልታስገባ እንደሆነ ትነግራታለች። ኤሚ ብሩን እሰጥሻለሁ፣ ነገር ግን አሁን የያዝኩት ቼክ ነው ስትላት ናታሊ አንቺን አምንሻለሁ በማለት በቼክ እንድትከፍል ትፈቅድላታለች። ካይራ በናታሊ ድርጊት እየተናደደች የእሷን ቼክ አልቀበልም ብላ ከኤሚ ለምን እንደተቀበለች ትጠይቃታለች። ናታሊም ስድብ በሚመስል ንግግር እንዳንቺ አይነት ሰዎች ብዙ ግን አጭበርባሪ እንደሆናቸው አውቃለሁ፣ አልሸወድም ትላታለች። ካይራም በናታሊ ንግግር ተናዳ እንባ በተናነቀው ድምጽ እንደዚህ ትላታለች፣ የሰውን ማንነት ሳታውቂ መቼም ቢሆን አትፍረጂ። ናታሊ ግን በንግግሯ እያፌዘችባት ፖሊስ ከመጥራቷ በፊት እንድትወጣ ትነግራትና የማመልከቻ ወረቀቷን 2 ቦታ ትቀደዋለች።
በመቀጠልም ናታሊ ከኤሚ ቼክ ከተቀበለች በኋላ በፈለገችው ሰዓት መግባት እንደምትችል ትነግራትና እንዳንቺ አይነት ደባል ስላገኘው ደስ ብሎኛል ትላታለች። ናታሊም በመጨረሻ የምትፈልገው አይነት አሪፍ ተከራይ ያገኘች ስለመሰላት ደስ ይላታል። ከዛም ቤቱ በተከራየ በመጀመሪያዎቹ ሳምንታት ሁለቱ ተከራዮች እጅጉን ተዋደዋል። ነገሮችም በጥሩ ሁኔታ እየሄዱ ነበር። ነገር ግን ከጥቂት ሳምንታት በኋላ የኤሚ ቼክ ደረቅ ቼክ እንደሆነ የሚገልጽ ደብዳቤ ከባንክ ይደርሳታል። ናታሊ ያየችውን ነገር ማመን አልቻለችም። በዚህም በመደንገጥ ስለ ሁኔታው ኤሚን ትጠይቃታለች። ታዲያ በዚህ ጊዜ ናታሊ የኤሚ የባንክ አካውንት ውስጥ ብር መኖር ቀርቶ ቋሚ ስራ እንኳን እንደሌላት ትደርስባታለች። ኤሚ ለትንሽ ጊዜ በነፃ ከኖረች በኋላ ቤቱን ለቃ ትወጣለች። ይባስ ብላ ኤሚ የያዘችው ጉቺ ቦርሳ ፌክ እንደሆነ ትነግራታለች። ናታሊም ኤሚን ማመኗ ትልቅ ስህተት እንደሆነ ትረዳለች። ነገር ግን ከረፈደ ሆነ። ጅብ ከሄደ ውሻ ጮኸ አይደል የሚለው ያገሬ ሰው። በዚህም ምክንያት ናታሊ የራሷን የቤት ኪራይ መክፈል ባለመቻሏ ከቤት ትባረራለች። እናም የሚከራይ ቤት መፈለግ ትጀምራለች። ከዛም አንድ የሚከራይ ቤት ትፈልግና እዛ ትሄዳለች። ከዛም አከራይ ሆና ያገኘቻት ከዚህ በፊት አላከራይም ብላ አመናጭቃ ያስወጣቻት ካይራን ነበር። ናታሊም እዚህ ምን ትሰሪያለሽ ብላ ካይራን ትጠይቃታለች። ካይራም እዚህ እንደምትኖር ትነግራትና ራሷን ናታሊን እዚህ ምን ትሰሪያለሽ? ራስሽ ቤት አለሽ አይደል እንዴ ብላ ትጠይቃታለች። ናታሊም አንዳንዴ ሰዎች እንደሚያዩት አይደለም በማለት ከኤሚ ጋር አብረው መኖር እንዳቆሙና የሚከራይ ቤት እየፈለገች እንደሆነ ትነግራታለች። ናታሊ ንግግሯን በመቀጠል አንቺ ግን ይህን የመሰለ ቤት እንዴት ልትከራይ ቻልሽ በማለት ካይራን ትጠይቃታለች። ካይራ መጀመሪያ ቤት የመከራየት አቅም ሳይኖራት ቀርቶ እንዳልሆነና ሰዎች ባለባበሷና ገጽታዋ በማየት የማከራየት እድሉን ስለማይሰጧት እንደሆነ ትነግራታለች። ካይራ የራሷን የሂሳብ ስራ እንደምትሰራ ብዙ ደንበኞች እንዳሏትና እሱም ብዙ ገቢ እንደምታገኝ ጭምር ትነግራታለች። ናታሊ በሰማችው ነገር በመገረም ማንነትሽን ሳላውቅ አንቺን መገመት አልነበረብኝም በማለት ለተፈጠረው ነገር ይቅርታ ትጠይቃትና ትክክለኛ ጥያቄ ላይሆን ይችላል፣ ነገር ግን ቤቱን መከራየት እችል ይሆን በማለት ጠይቃታለች። ነገር ግን ካይራ እሷ የምትፈልጋት አይነት ሰው ስላልሆነች ቤቱን ለሷ እንደማታከራያት ትነግራትና መልካም እድል ይግጠምሽ ብላት ልትገባ ስትል ናታሊ ወሬዋን ስትቀጥል ፖሊሶች ከመጥራቷ በፊት ከዚህ አካባቢ እንድትሄድ ካይራ ትነግራታለች። መጽሐፍን በሽፋኑ አትፍረዱ። የዛሬው ቪዲዮአችን ይህን ይመስል ነበር። ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።